ከሆኑ ቫይረሶች ጉበትን የሚጎዱት የጉበት በሽታ የሚያመጡት እነማን ናቸው? ጉበትን ለጠባሳነት የሚዳርጉት እነማን ናቸው? የጉበት ካንሰር የሚያመጡት እነማን ናቸው? እንዴት ነው የምንከላከላቸው? ብዙ ብያለሁ በሌሎቹ ቪዲዮዎች ላይ ማለት ነው። አሁን ግን እነሱ ላይ ልመርቅ ወይም ደግሞ ሊጨምርበት የተወሰነ ሃይላይት ማድረግ የፈለኩት ነገር ምንድነው? ይሄኔ ማለት ዚስ ዴይስ በዚህ አሁን ባለንበት ዘመን ላይ ታቱ ጊዜ ኦልሞስት የታቱ እስከሚመስል ድረስ ብዙ ታዋቂ ሰዎች ላይ ታቱ እያየን ነው። ስም መጥቀስ ስለማልፈልግ ነው ብዙዎቻችን የምናውቃቸው አርቲስቶች፣ ቲክቶከሮች ባለታቱ ናቸው። አንዳንዴ ጤና ባለሙያዎች ላይም አያለሁኝ። እነዚህ ታቱ የሚያረጉት ቤቶች ወይም ተቋማቶች ምን ያህል ስታንዳርዱን በጠበቀ መልኩ ነው ታቱ የሚደረገው? ራንደምሊ የሚመለከተው አካል ቼክ ሊያደርጋቸው ይገባል። ምክንያቱም ይሄ የፐብሊክ ሄልዝ ወይም ደግሞ የማህበረሰብ ጤና የማህበረሰብ ጉዳይ ነው። የሚመለከተው አካል አለ። ስለዚህ የሚመለከተው አካል በትህትና የምጠይቀው ነገር እያረጋችሁትም ሊሆን ይችላል። ለማስታወስ ያህል ግን ታቱ ቤቶች በጣም መጎብኘት አለባቸው። ምናልባት የጉበት ጠባሳን ሊያመጣ የሚችል ጉበትን በሽታ ላይ የሚጥል ቫይረስ በማስተላለፍ ላይ ሊሆኑ ይችላሉ። ምን አይነት መርፌዎች ነው የሚጠቀሙት? ምን አይነት ሻርፕ ማቴሪያል ነው የሚጠቀሙት? በምን አይነት ስታንዳርድ ነው ስተራላይዝ የሚያደርጉት የሚለው ማየት ያስፈልጋል ብዬ ከኔ አምናለሁ። ሌላው በዚህ በ21ኛው ክፍለ ዘመን ያሉ ወጣቶች ታቱ አምሯቸው ታቱ ለሚደረጉ ወጣቶች የማስተላልፈው መልእክት ታቱ የሚደረግበትን ሻርፕ ማቴሪያል ምን ያህል ስተራላይዝድ ነው፣ በምን ደረጃ ቀድማችሁ አንብባችሁ ሄዳችሁ ቼክ አድርጉ። እነሱ ያላችሁን ብቻ አትስሙ፣ አትመኑ። እንደዚህ ብላችሁ እንደዚህ በማድረግ በደም ወይም በሻርፕ ማቴሪያሎች ከሚተላለፉ በሽታ እራሳችሁን ጠብቁ። ከነሱ ውስጥ እነ ሄፓታይተስ ቢ፣ ሄፓታይተስ ሲ፣ HIV ያካትታል። የዛሬ መልእክቴ ባይ